ዛሬ እስኪ ከአንድ ሺህ ብር በላይ ሊሰሩበት የሚችሉ አንድ አሪፍ ቦት ላሳያችሁ። እዚህ ጋር እንደምትመለከቱት $7 ማለትም ከ1200 ብር በላይ ሰርተናል። ይህን ገንዘብ $0 አድርገና እንዴት አድርጋችሁ እንደምሰሩ ላሳያችሁ። ባላንሳችን ነካለን በመጀመሪያ። ከዛ በመቀጠል እዚህ ጋር ፔአውት የምትለዋለች እሷን እንዴት ነካታለን ማለት ነው። ከዛ ፔአውት የምናደርግበት ሜትድ ይሰጠናል። ለጊዜው በላይት ኮይን ስለሆነ የምናወጣው ላይት ኮይን የሚለውን ነካዋለን። ከዛ በመቀጠል አድሬሳችን ይጠይቀናል ማለት ነው። ይሄን አድሬስ ለምሳሌ እኔ በቢትጌት ላሳያችሁ። ቀጥታ ወደ ቢትጌት አካውንት ሄድና እንደገባው ከላይ አድ ፈንድ የምትል በተን አለች። እሷን አንዴ ነካና ዲፖዚት ክሪፕቶ ለዋለው ማለት ነው። ከዛ በኋላ ሰርች ማድረጊያው ጋር ኤልቲሲ ብላችሁ ጽፉ ላይት ኮይን ልክ እንደዚህ ይመጣላችኋል። እሱን አንዴ ክሊክ ታደርጉትና የላይት ኮይን አድሬሳችሁን ኮፒ ታደርጋላችሁ። በመቀጠል ወደ ቦቱ ትመለሱና ፔስት በምታደርጉበት ሰዓት ፔአውት ሰክሰስፉሊ ብሎኛል። ከዛ ምንም ባልቆየ ጊዜ ውስጥ ፔአውት ሪኩዌስትድ ብሎኛል። ፔአውት ሰክሰስፉል ብሎናል ማለት ነው። እስኪ አሁን ባላንሳችን ደግሞ ሄደን ቼክ እናድርገው። እንደምትመለከቱት ወደ ዋሌት ሄጄ ሪፍሬሽ በማድረግበት ሰዓት ቀጥታ ገብቷል ማለት ነው። ተቀበልነው ላይት ኮይን አሁን ኮንቨርት እናድርገው። ክሊክ እናደርግና እዚህ ጋር ኮንቨርት የምትለው ዋጋ እንደገባን ወደ USDT በቀላሉ እንደዚህ አድርገን ኮንቨርት አድርገን ገንዘባችን መቀበል እንችላለን ማለት ነው። አሁን ደግሞ እንዴት አድርጋችሁ መስራት እንደምትችሉ ላሳያችሁ። ኦኬ ስራውን ለመስራት ባዮ ላይ ያስቀመጥኩላችሁ ሊንክ ተነኩና ቀጥታ ወደ ቴሌግራም ይወስዳችኋል። እዚህ ጋር ጂሜል አካውንት በመክፈት የሚል ሊንክ አለ ያስቀመጥኩላችሁ። እሱን አንዴት ነኩና ቀጥታ ቦት እንደወሰዳችሁ ሬጂስተር ኒው ጂሜል ትሉታላችሁ። ከዛ በኋላ ስሙ ኢሜይሉና ፓስዋርዱ ይሰጣችኋል ማለት ነው። ይሄን ይዘን መክፈት ነው። ከዛ በኋላ ወደ ጂሜል አካውንታችን እንሄዳለን። ጂሜል አፕ ገብተን ፕሮፋይላችን ነካና ከላይ አድ አካውንት ብለን እዚህ ጋር ጉግል እንለዋለን ማለት ነው። ከዛ ልክ እንደዚህ ይመጣላችኋል። ክሬት አካውንት የሚለው ትነኩና ፎር ፐርሰናል ዩዝ የሚለውን አንዴ ትነኩታላችሁ ማለት ነው። ከዛ በኋላ ስማችሁን ይጠይቃችኋል። ስም ቀደም ኮፒ አድርገና ስላለች ስሙን እዚህ ጋር ልክ እንደዚህ ፔስት አድርገን ኔክስት እንለዋለን ማለት ነው። ከዛ በመቀጠል ይሄ ላስት ኔም አያስፈልግም። ዴት ኦፍ በርዝ ምናምን ይችላችሁ ይሄን በግምት መሙላት ይችላልላችሁ፣ ችግር የለውም ማለት ነው። ከዛ እንካረግን በኋላ ኢሜል ስለሆነ የሚጠይቀን ኢሜላችን ደግሞ ወደ ቦቱ በመሄድ ኮፒ አድርገን እንመጣና ያችን ኢሜል ፔስት እናረጋታለን። እቺኛዋን ኢሜል ማለት ነው ኮፒ አድርገን እዚህ ጋር ፔስት ካደረግን በኋላ ከዛ ኔክስት እንለዋለን። በመቀጠል ደግሞ ፓስወርድ ይጠይቀናል። ፓስወርዱ ደግሞ ልክ ወደ ቦታው አሁን እንመለስና እዚህ ጋር ኮፒ አድርገናት እዚህ ጋር ደግሞ ፔስት እናረግለታለን ማለት ነው። አሁን ጨርሰናል። አንድ የሚቀረን ነገር ደግሞ እንመለስና ወደ ቦቱ ደን የሚለውን ነካዋለን ማለት ነው። ከዛ በመቀጠል ሁለት አይነት ፕራይስ አለ 0.10 እና 0.09 የሚባል አለ። በጊዜው እኛው 0.9 የምትለው አንዴ ላሳያችሁ። እሱ አንዴ በመነኩበት ሰዓት ከስር ሪከቨሪ ኢሜል ይሰጣችኋል። ሪከቨሪ ኢሜሉን አንዴ እዚህ ጋር የምትመለከቱትን ኮፒ ታደርጉትና ቀጥታ አሁን ወደ ጂሜላችሁ ሄድና አሁን የከፈታችሁበት ኢሜል ማለት ነው ፕሮፋይል ነክታችሁ ማኔጅ አካውንት የሚል አለ። እሱን አንዴ ትነኩታላችሁ ማለት ነው። ከዛ